በክርስቶስ ሰላም ላችኋለሁ እንደምን ሰነበታችሁ መቃ ጎፍታ ኢየሱስ ክርስቶስ ነጋን ሲንጋፍ ደከም ጅርቱ እዚህ ቁጭ ብዬ የዛሬ 20 ዓመት አንድ ታሪክ ሴት ነግራኝ ትዝ አለኝ አስታኤታኒ ወጋድ ግደማን ከናን ዱራቲ ዱበርቲን ተቋናትም ያደደ ታሪኩ ስለቆየ ትንሽ ልጨምር ልቀንስ ይችላልው ግን ዋና መሰረታዊ ሐሳቡን ምስተው አይመስልኝም ሴና ይቸርገና ጋር ቱሬራ ጋሩ ዋን ኢጆሳ ዋናን ራንፈዱናት ፈካቱ ደጋቹ እንደንደይለ ይሄ ታሪክ ስለናትና አባቷ ነው የምትነግረኝ ዱበርቲን ኩኒ ሴናን ኩኒ ዋያ አደፋባሺት ያነቱምቴ ሮሰና ይቻል እናቴ በጣም ጥሩ ሰው ነች ባሏን ተወዳለች እና መልካም ሴት ነበረች አቲኮ ዱበርቲ ጋሪ ቱርቴ አባወራሺ ንጃላቲ ቱርቴዩ ናንጀቴ ግን ልጅ አልወለደች መካን ነበረች ጋሩሞ ሙጫ አርጋኔ ገዳምስ እሺ ዱዳ ቱሬዩ እና ያባት ማለት ያባቴ ቤተሰቦች እቺ መካን ነች አትረባም አትጠቅምም ዘራችን ልታቆም ነውና አባራት ብዙ ጊዜ አየናት ምንም ጥቅም የላትም የሚል ጉባኤ ተጠራ ማለት ነው ማቲን ኮ ከነራ ካንከኤ እሺን ኩኒ ሰኝኑ ዳብሲሱፍ ጅርቲ ከናፉ እንተለ ከና ዱበርቲ ከና ፍራ ባሲ አኒት ዋይ ኮትረት ማሪ ቀበተኒ ታኒ ና በቃ ቤተ ዘመዱ ተሰብስቦ ጥሩ ሰም ነበርሽ ልጅ ማውለድ ስለማትቺ እና ባሏም ጨከነባት በቃ ሂጂ ብለው አፋቷት ማለት ነው በቃ ማቲን ጭምጀ ራወቴቲ አባወራስ ጋራን ተማቴ በቃ ገርገር ኑባሳኒ ባይራና እንጀዳኒ ነምባይ አሁን ተከራክራ ማሳመን አልቅሳም ልታሳዝናቸው ስላልቻለች ጨከኑባት ማለት ነው ቦቼቲስ ዋን ዱበቴቲስ አማንሲሱ እንደንደኛ ዋንተፍ ጋራት ጃባታኒ ይቻል በኋላ ያለቀሰች ነጠላዋን አጣፍታ ልክ በርጋ ስትደርስ ምራቋን ተፋች ስለናቷ ነው የምትነግረኝ ምራቋን በሩ ላይ ተፋቻለች እናቴ አቲኮ ከነራ ካንከኤ ጋ ኢፍቴ በዋ ወጋጀቱ ጎሮረሺ ቱፍቴራ ወቴ ባቴ ማነሰና እና እዛ የተቀመጠው ሰው ነይ ብሎ መለሳት አለች እናቱን ቦዶረች ደንኬሳ እስኒ ተኮ ሜኮቱ ሚያስደቢ ጄን ቆይ አሁን ማፋታቱ ለጊዜው አቁመናል ለ3 ወር አካባቢ መኖር ተፈቅዶልሻል አላት አመሜ ገርገር ሲምባሱ ጂአሳዲፍ ኢፍኔራ ሜቱር ጂአሳዲፍ ጀዳኒ ለካ ምራጥ ስትተፋ ጽንስ እንደጸነሰች ምልክት አይነት ሆኖ ተተርጉሟል እጋ ጎርጎራ ቱፉንሺ ኩኒ ጋራንሺ ሙጫቀበቹ ሳቲፊ መለቶዳ ጂአሜ ፉዳተሜ ይቻዳ እንደተባለው ለካ ጸንሳ ነበረ በ3 ወር ውስጥ ሆዷ እየገፋ መጣ ኤዳ ኩማ ጀዳሜ ጋራንሺ ታኤራቱ ኤረ ዋንተ ኤፉ ጂአሳዲ ቦዳ ጋራንሺ አካስ ጉዳቻ ዱፌ ይቻዳ በኋላ አባትና እናቴ ድጋሚ ወደና ታረቁ እሷም ልጅ ወለደች ብላ ነገረች አቲ ባባንኮ ሰነራ ካንከ ያራራማኒ አቲ ኮቲስ ሙጫ አርገቴ እና የልጇን ስም እንባ አፍራሽ ብላ ወጣችላት መቃ ሙጫ አለቴ ከና ወጋ መቃ ሞጋሳኒፊ ሙጫ ኤሚማን ዲግዱ ጂአኒ መቃ ባሰኒፍ ለምንድነው እንባ አፍራሽ ያለችው ስላት እናቴ ታለቅስ ነበር እንባዋ ቆመ ማለት ነው አለች ትርጉሙ ማፈከነቴ ከከንቴፍ ጀናኒ አቲ ኮይን ቦች ቱርቴዩ ከናፉ ሰናቦዳ ኢሚማንሽን አባቴ ጀቻዳ ከናፈን ከነጀ አሁን በዚህ ጉባኤ እያለቀሰ ተስፋቶ በሰው የተናቀሰው ኢየሱስ ጣልቃ ይገባለታል አማ ጉሚ ከና ከሰቲ ነምና ቢኩዳቴ ቦአጅሮ ጅራቴ ኢየሱስ ክርስቶስ ቆዳሳ ጅዱ ገላፊ ማንንም ባይረዳ እግዚአብሔር ያን ሰው ተውሶ እቺ እንባፍራሽ ተወለደች በጣም አገሪቷ ላይ ጠቃሚ ሴት አስገራሚ ሴት ከተናቀችው ማህፀን ወጣች ነመሰን ከሳ ነም ተኮ ወባቹ ደደብነም ተኮ ኮቱ ዴቢ ጄቲ ሁባቴቲ ዋቀዮ አካሺ ሁባቴ ጎደ ሰንኬሳ ሙጫን አላቴ ሙጫን ቢያተው አትረቡም አትጠቅሙም ውጡልኝ ጥቅም የላችሁም ዘር የላችሁም ለተባላችሁ ኢየሱስ ጣልቃ ይገባል በእውነት ገቲ ባፍታኒ ራውት ዋየም ባፍታኒ ሲኒ ባ ወረጂ አምቲፊ ኢየሱስ ቆዳ ከሰንፍ ጅዱ ሲኒ ገላ ዛሬ ለ30 ደቂቃ ምናጠናው መዝሙረ ዳዊት ነው ኦሪት ዘፍጥረት ነበር የተባልኩት በልቤ ሞላው እግዚአብሔር የሰጠኝ መልእክት ነው ሰብኬዋለሁ ግን የጊዜው መልእክት ስለመሰለኝ መዝሙረ ዳዊት ምዕራፍ 4 ነው ምናጠናው ፋርፈና ቦቀና አፉሪ ወሊላ አላህራ ከና ዋቀዩን ከሰ ኮካይ ዋንተፍ በጌታችን በኢየሱስ ማነባለሁ መቃ ጎፍታት ኢየሱስ እናንዱ ቢሳጅ
የጽድቄ አምላክ በጠራሁት ጊዜ መለሰልኝ። waaqayyoon qajeelummaa kootii gaafa waamesan naaf deebise በጭንቀቴም አሰፋህልኝ። gaafa dhiphina kootiif naaf bal'ise ማረኝ ጸሎቴንም ስማ። araara naa godhee kadhata koos naa dhaga'i na maari jedhe እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? isaan ilmaan namaanaa hamma yoomitti laphee keessan jabeessitu ከንቱ ነገርስ ለምን ትወዳላችሁ? waan waa'ee hin baafne maaliif jaalattu ሐሰትንም ለምን ትሻላችሁ? dubbii sobaas maaf jaalattu እግዚአብሔር በጻድቁ እንደተገለጠ ወቁ። waaqayyoon akka isa qajeelaa sanaaf akka mul'ate beeka እግዚአብሔር ወደ እርሱ በጠራው ጊዜ ይሰማኛል። waaqayyoon gaafa isa waammadhe na dhagaa ተቆጡ፣ dallanaadha ነገር ግን ኃጢአት አታድርጉ። garuu cubbuun hojjetina በመኝታችሁ ሳላችሁ በልባችሁ አስቡ። riba keessan irra taatanii laphee keessanii waaqayyo yaada ዝም በሉ፣ callisa የጽድቅ መስዋዕት ሰቡ፣ aarsaa qajeelummaa eessa በእግዚአብሔር ታመኑ። waaqayyoottis amanadha በጎን ማን ያሳየናል የሚሉ ብዙ ናቸው። waan gaarii entu nu agarsiisa kan jedhan baay'eedha አቤቱ የፊት ብርሃን በላያችን ታወቀ። yaa waaqayyo abbaa ifti fuula keetii keessa keenyatti nutti beeksise በልቤ ደስታን ጨመርክ። laphee koo keessatti gammachuu naqxee ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። qamadii gumaa qamadii fi zayita adda addaa sana keessa inni naaf baay'ate በሰላም እተኛለሁ አንቀላፋለሁ። nagaan arrafana mugasi አንተ አቤቱ አንተ ብቻህን በእምነት አሳድረኸኛልና። ati kophaan kee amantiin na bulchiteerta waan ta'eef አሁን ይሄ ታሪክ አውዱ ሲገባችሁ ነው መልእክቱ የሚገባችሁ። መዝሙረ ዳዊት ምዕራፍ 4 dubbifni suni guutummaan isaa yaadni isaa yoo isinii galee amma waan nama dubbifne kun adda bayan nu beeksisu አሁን በዚህ ሰዓት ዳዊት እንቅልፍ ያጣበት ተስፋ ያጣበት ሰላም ያጣበት ሌሊት ነበር። ይሄ ሌሊት halkan kuni daawitii fi halkan nagaatti dhabee fi riiba itti dhabee itti tureedha በጣም ለሞት አንድ እርምጃ ቀርቶት የተጨነቀበት ጊዜ ነበር። yeroo isaaf du'a jidduu tarkaanfiin tokko hafe jedhee yeroo itti hiphachaa tureedha ምክንያቱም ልጁ አቢሴሎም ከነ አኪጦፌል ከተባለው ጋር ዶልተውበት መፈንቅለ መንግስት ሊያደርጉ የተዘጋጁበት ጊዜ ነበር። ilmi isaa abeseሎም nama gorsaa akitofel jedhamu tokko wajjin mari'ate mootummaa garagalchuudhaaf mariirra yeroo turanii fi tibbate ture. አኪጦፌል ማለት ተናገረ ማለት እግዚአብሔር ተናገረ ነው እስኪባል በጣም አደገኛ ሰው ነው አኪጦፌል። ታውቃላችሁ akitofel dubbate jechuun qixxee jechisaa akka waaqayyo dubbatetti lakkaama sabni fudhata jecha እና አቢሴሎም ነግሶ ዳዊት ሊገደል አንድ ቀን የቀረበት ቀን ነው ይሄ ቀን። abeseሎም mootummaa irra taa'ee daawit abbaansa ajjeefamuuf moo guyyaa tokko tafe jechaadha እና ይሄ አቢሴሎም ዳዊት ላይ የዶለተው አቢሴሎም ከዚህ በፊት ይቅር ብሎት ጉንጩን ስሞት ቤተ መንግስት እንዲገባ ያመቻቸለት ሰው ነው። daawit abeseሎም kun har ajjees baasa ajjees fanka'e kun kanaan dura abbaansa ifama taasisee fi mootummaa seessa akka seenu masaraa keessa akka seenu nama araara argate ture. አምኖት ቤተ መንግስቱን ህዝቡን ማሳልፎ ቢሰጠው ለአራት ዓመት ሲጠነስስ ሲዶልትበት ነው። ታውቃላችሁ akka masaraa seenu eeyyamee fi erga ture oggaa afurii fi shira kana xaxaa ture jechaadha. እና ከአራት ዓመት በኋላ ድንገት ዳዊት ሳቅ መፈንቅለ መንግስት ታወጀበት። oggaa afur booda ጋ መሪ sana booda mootummaa isaa garagalchuudhaaf mariin itti mari'atame daawit jechaadha. ያመናችሁት ሰው የወደዳችሁት ሰው ምሕረት ያደረጋችሁለት ሰው ሲክድ በጣም ልብ ይሰብራል። namni amantanii fi namni araara taasiftaniif deebi'ee oggaa singanu baay'ee namatti dhaga'ama laphee namaa keessatti. እና ዳዊት ስላልተዘጋጀ አምኗቸው ስለነበረ ባዶ እግሩን ወደ ጫካ እየሮጠ ሄደ። daawit ጋ amaneera ture waan ta'eef waan tasaa kanatti ta'e waan ta'eef gara bosonaatti baqate jechaadha. እነሱ ግን ለአራት ዓመት ተዘጋጅተው ስለነበረ ምሽግ ቆፍረዋል፣ ፈረስና ጦር አዘጋጅተዋል። ድንገት ንብ ማርን እንደሚከብ ከበቡት ዳዊት። akka tasaa ጋ waraanas qopheeffatanii jiru akka kanniifni gaagura marsu sana marfame waan ta'eef jechaadha baqate jechaadha. እና በዚህ ሰዓት ቅድም እንዳነበብኩላችሁ እንቅልፍ አጣ። ይተኛል ግን አያንቀላፋም። hirrafaa ciisan ciisaa hirriin isan fudhatu tureeyyu ከልቡ የሞት ፍርሃት ስለከበበው ሰላም አጣ። duuti isa marseera waan ta'eef nagaa dhabeera. ወደፊት ነግሳለሁ የሚለው ተስፋው በሙሉ ተሟጦ አለቀ። gara funduraa mootummaarra nan tura abdiin jedhu wolfaanuma isa keessaa xuuxamee deemeera tureeyyu. ስለዚህ መጽሐፍ ቅዱስ ባዶ እግሩን
እያለቀሰ ወደ ተራራ ወጣ ይላችሁ። kitaabni qulqulluu akka nutti miti miila isaa duwwaa kophee malee gara bosonaatti bo'aatii deeme jedha. አንዳንድ ጊዜ ብታለቅሱም የሚያጽናናችሁ የሌለባችሁ yeroo tokko boocanu namni sin jajjabeessu bakka hin jirretti አንዳንድ ክፉ ሌሊቶች አሉ ድንገት መከራ የሚመጣበት ለቅሷችሁ የማይቆምበት ያመናችሁት የሚክድባችሁ ቀን ይገጥማችኋል። yeroo tokko halkan eenyumtu sin jajjabeessu hin dandeenye boocanu ጭንቂ keessa yeroo seentani isin qunnamuu dan ያ ሁሉ እስራኤላዊ ዳዊትን ክዶ ከአቤሴሎም ጋር ወገነ። sabni israa'el guutummaan suni daawit ganee raawwateeti abeseሎም wajjin gara ta'echa ታውቃላችሁ ብቸኛ የማይክድ እግዚአብሔር ብቻ ነው። eenyumtu kophaasa hannama ganuun beekna waaqa jiraataa duwwaadha. ጠላት ቢክድህ ምንም አይደል የወደድከውና ያመንከው ሰው ሲክድህ ልባችሁ ይሰበራል። diinni yoo nama ganee uumamuti namni jaalatamif namni amantan oggaasin ganee laphee nama cabsa እና በዚህ ሰዓት ዳዊት ከኛ ከ10 ሺህ ትበልጣለህ በጸሎት እርዳን ብለው በጫካ ውስጥ የአርቲፊሻል ቤተ መንግስት አዘጋጅተው በጫካ ውስጥ ዳዊትን አስቀመጡት። yoona ka warri namoonni muraasni daawit wajjirin kuma kudha wantaani nu kuma kudhan caaltaa nuuf caaltaa yani isa oksanii bosona keessatti kaanii jecha ስለዚህ ብቻው መጸለይ ጀመረ ዳዊት kophaasa kadhachuutti ka'e amma daawit እግዚአብሔር ሆይ ተጨንቄያለሁ እባክህ ማረኝ አድነኝ አንድ ቀንድ እንዳላቸው ከበቡኝ ብሎ ወደ አምላኩ ዳዊት ጮኸ። waaqayyo hibbadheen jira maalo namaari nagargaari jee gara baasaatti gara waaqayyotti iyye daawit ልክ በዚህ ሰዓት ከሰማይ በዳዊት ልብ ውስጥ የእግዚአብሔር ብርሃን በራ። yoo kanaga ሰሚራ waaqa biraa ifti waaqayyo laphee daawit keessatti ife እዚህ ላይ እንዲያውም ላንብብላችሁ አቤቱ የፊት ብርሃን በላያችን ታወቀ ይላል። yaa waaqayyo ifti kee laphee keenya keessatti beeksise እና ያ የሞት ጨለማ ተገፎ የሰማይ ብርሃን በዳዊት ልብ ውስጥ በራ። dukkanni du'aa sun irraa fagaatee raawwateeti ifti waaqayyo laphee daawit keessatti ife አሁን እተኛለሁ አንቀላፋለሁ ማለት ጀመረ። አማጋ ናንጪሳ ነሙጋስ ጄ የቻለ እንደ ስንዴና እንደ ዘይት ተስፋዬ በልቤ ሞላ አካ ጉማ ቀመዲቲ ፊ አካ ዘይተቲ አብዲን ነከሰ ጉቴ ስለዚህ እግዚአብሔር ስለወደደው ሰው ሳይሆን የሰጠው ሰላም ሰጠው። waaqayyo waan sajaalate fi nama tontaini nagaa kenneef እግዚአብሔር ስለወደደው እንቅልፍ ሰጠው። waaqayyo waan jaalateef irriba kenneef እንደ ዘይት የለሰለሰ እንደ ስንዴ የበዛ ብዙ የልብ ደስታ በልብ ውስጥ አፈሰሰለት። gammachuu akka zayitatti lallaafaa ta'ee fi akka gumaa qamadii baay'ee ta'ee lapheesaa keessatti dhangalaase waaqayyoon በዚህ ጉባኤ ከሰማይ ደስታ ይሆናል። gumii kanaa fi waaqayyo biraa gammachuun hin ta'aaf ለዚህ ጉባኤ መተኛት ማንቀላፋትም ይሆናል። gumii kanaa fi ciisunii fi muguun hin ta'aaf ይሄ ከሰማይ አምላክ በብርና ወርቅ የማይገኝ እግዚአብሔር ብቻ የሚሰጠው ሰላም ለእናንተ ይሁን። egaa birri forqiidhaan hin argamne nagaa waaqa biraa ta'e isiniif haa ta'u። ታውቃላችሁ ዳዊት የተኛው ያንቀላፋውም ሰላምና ተስፋ በልቡ የሞላው እንደ ነገ ጦርነት ሊታወጅ ባለበት ሌሊት ነው። isinii gala daawiti nagaa argatee hirriba nagaa rafuu waan jalqabe akka boruu waraanni itti ka'uuf otoo jiruudha jiru ጴጥሮስ ሊገደል በሰንሰለት ታስሮ ነገር ግን ወህኒ ቤት ውስጥ ተኝቶ ነበር ይላል። ጴጥሮስ ajjeefamuu namni itti qophaa'ee otoo jiru inni garuu mana hidhaa keessatti hirriba nagaa rafaa ture። በሰንሰልና በሞት አዋጅ ውስጥ ለወዳጆቹ እንቅልፍ የሚሰጥ አምላክ በዚህ ቤት ሰላም ይሁን ይላል። bakka duutitti murtaa'an sansalan otoo jiru nagaa inni namaa kennu nagaan isiniif haa ta'u jee waaqayyoon ችግርሽ እያለ መከራሽ እንደበዛ እግዚአብሔር ሰላም በመስጠት ጠላትን ይበትናል። waaqayyoon otoo rakkoon kee jiru diina kee bittinneessee nagaa sii kenna። ሃማ እስራኤሎችን ሊገድል ተማምሎ እያለ መርዶኪዮስ ያለ መናወጥ ያለ መነሳት በበር ላይ ተቀምጧል። bara haaman saba israa'el guutummaa fixuudhaaf ka'ee mardokiyos balbala dura taa'ee nagaadhaan sochii malee gattaa'ee tureeyyuu jira። በሞት አዋጅ ላይ በሰላም የሚያስቀምጥ ኢየሱስ ይባረክ። labsiin du'aa labsamee otoo jiru inni nagaa namaa kennu haa eebbifamu። ዛሬ ለዚህ ጉባኤ በሰው ለተካድሽ አደጋ ከቦኛል ብቻዬን ነኝ ለምትይ እግዚአብሔር እኔ የምዋጋው
ላንቺ ሰላምን በመስጠት ነው ይላል። waaqayyo narra gumii kana namaan ganamtee namni jirtu yoo jirte waaqayyo kan waraana koo hansinan waraanu ana sin jedha waaqayyo ስለዚህ አቢሴሎምና የአቢሴሎም ወታደር ዳዊት ተኝቶ ሲያንኮራፋ ግራ ገባቸው። rakkoon kun dabsiin du'aa kun otoo labsamee jiru nagaa rafuusaa kan arganii raawwataniiti diinnisaa ajaa'ibsiifatanii በገና አንስቶ ሲዘምር ከአምላኩ በቀር ማን ሰላም ይሰጠዋል ብለው እነሱ የሌላቸው ሰላም በዳዊት ውስጥ እንደ ወንዝ መፍሰስ ጀመረ። otoo faarfannaa meeshaadhaan faarfachaa jiru nageenyi waaqayyo daawit keessatti dhangala'uu jalqabatoo diinonni isaa arganu ገንዘብና ሰው ሊሰጠው የማይችለውን ሰማያዊ ሰላም ለዚህ ቤት ይሆናል። qarshiin fefiruwaan indan nagaan gumii kana inta ከሱ አልፎ ዳዊት ደብዳቤ መጻፍ ጀመረ። sana bira darbeen daawit xalayaa barreessuu jalqabe እና ደብዳቤው ምን ይላል? መዝሙረ ዳዊት ምዕራፍ 4 faarfannaa boqonnaa 4 xalaayicha akkas jedha ልጄ አቢሴሎም ተቆጣ yaa mucaa koo abeseሎም dallani ነገር ግን ኃጢአት እንዳታረግ ተጠንቀቅ። garuu immoo cubbuu akkan hojjanne of eeggadhu jeen ብትቆጣ ችግር የለውም yoo dallante homaa rakkoon qabu ነገር ግን ዳዊትን እዋጋለሁ ብለህ ቁጣ ወደ ኃጢአት ቢቀየር መውጫ ቀዳዳ ነው የምታጠዋው። ዳዊትን ሎላ ጀቴራ ወጥተ yoo gara cubbuutti deemte garuu ሲምባሱ jeen እግዚአብሔር ከኔ ጋር ስለሆነ ሰላም ስለሰጠኝ ከኔ ጋር ያለው አምላክ እንዳያጠፋ ጦርነት እጀምራለሁ ብለህ እንዳታስብ። waaqayyo na wajjin jira waan ta'eef duula waraanatan kaasa jetteen sodaat yaadini of eeggadhu jeen ልጄ አቢሴሎም ሁለተኛ መልእክት ጽፍልሃለሁ ergaa lammataan ilma koo siifan barreessa jeen ተኝተህ ማሰብ እፈቅድልሃለሁ yaadde raftee akka yaaddu carraa siifan kenna የምታስበውን ልነግርህ እችላለሁ። wannaat yaaddu sitti munan danda ከኔ ጋር ብዙ ሰው አለ ana wajjin nama baay'ee jira ብዙ ወታደር አለኝ loltoota baay'ee jira ዳዊትን እገለዋለሁ daawit nan ajjeesa በሱ ፋንታ እነግሳለሁ bakka isaa bu'eetan anatu mootummaa irra taa'a በእስራኤል ዙፋን ላይ እቀመጣለሁ teessoo israa'el irra natu taa'a ይህን ሁሉ ማሰብ ትችላለህ። kana hundumaa yaaduu dandeessa ሲነጋ ፈጽመዋለሁ ብትል አለቀልሃለሁ። bariituu isaa nan xumuranarraa wadha jettee yaaduu dandeessa አስብ ነገር ግን ዝም በል። yaaduu yaadii garuu callisi እርምጃ ለመውሰድ አትፍጠን። tarkaanfii fudhachuuf hin ariifatin ሶስተኛ ልጄ ሆይ እመክርሃለሁ sadaffaa immoo siin gorsa mucaa koo ማስመሰልን አቁም። itti fakkeessuu dhaabi jeen እግዚአብሔር ካንተ ጋር ያለ ይመስል ዘይት ተቀብቻለሁ 1000 ዓመት አቢሴሎም ይንገስ እያልክ ፉከራህን አቁም አለው። waaqayyo na wajjira bara kumam mo'ettee zayita ofirratti dibattee hayyaaddu kana dhaabi jeen ያንን የሚወድህ አባትህ ዳዊት ብሎ ፈርሞ ለአቢሴሎም ላከለት በፈረሰኛ kana abbaa keessa jaalaturraa jee xalaayicha erge ከዛ ያ መልእክተኛ ደብዳቤውን ተቀብሎ ለአቢሴሎምና ወታደር አነበበላቸው። achi ergamaan xalayaa kana qabatee deemee abeseሎም warra isaa wajjin jiraniif dubbiseef jechaadha እግዚአብሔር ከሱ ጋር የሆነ ንጉሥ ዳዊት እንዲህ ይላል inni waaqayyo wajjin jiru mootiin daawit akkas jedha ብዙ ፈረስ ብዙ ጦር ብዙ ሕዝብ አለ አቢሴሎም ከኔ ጋር ግን እግዚአብሔር አለ። ati fardeen baay'ee loltoota baay'ee qabda abeseሎም anaa wajjin garuu waaqayyotu jira ስለዚህ ዳዊትን አሸንፋለሁ ብለህ ጦርነት ብትጀምር የማይወጣው ጉድጓድ ውስጥ ነው የምትገባው። ልጄ ሆይ ራስህንም የተከተሉህም እንዳይጠፉ እባክህ ቁጣህን ግራው። ati si warri si faana hiriiranis akkam banne eekamsa kee kana to'adhu jeen ያን ደብዳቤ ካነበቡለት በኋላ አቢሴሎም ቀደደና እሳት ውስጥ ጣለው ደብዳቤው። xalayaa dubbifameef kana abeseሎም ergaa ga'ee booda tatarsaasee raawwatee gate የጦርነት መለከት ነፍቶ ጦርነቱን ጀመረው። afuufee yookiis immoo xurumbaa waraanaa afuufee raawwateeti waraanichatti ka'ee jira በዚህ ሰዓት ወገኖች ሆይ ዳዊት አልተዋጋም። በኤፍሬም ደን ውስጥ አቢሴሎምን የያዘች በቅሎ እየጋለበች አቅጣጫ ስታ ሸመጠጠች። waraana kana gaa daawit lolas keessan seenne innachuma taa'a gaangeen abeseሎም qabattee deemsisanii bosona keessa qabattee deemte በልጓም ቢዛትም እምቢ ብላ ሄዳ እሾክ ላይ ቀረቀረችው። lugamanis butee qabuu hin dandeenye qabattee deemte raawwatteeti qoreetti dirte mukatti dirte ዱር ውስጥ ያለ አንድ ሾክ ረጅም የሆነውን የአቢሴሎምን ጸጉር አነቀው።
qoraattiin guddaan bosona keessa jiru kun morma Abeseሎም hudhee qabe. ስለዚህ እንደ ኳስ አቢሴሎምን በቅሏ ለዛፍ አቀብላው ሄደች። akka kubbaatti gaangee ittiin Abeseሎም qoree sanitti itti kennitee raawwatee shinjala lootee baate. ያ ሾካማ ዛፍ ደግሞ ጸጉሩን ጠምጥሞ አትሄድም ብሎ አንጠለጠለው። achi Abeseሎም mataasaa qabee qoreen mukni qoree qabu suni mataasaa qabee rarraasee jecha. አቢሴሎም በሰማይና በምድር መሃል መንጀዋጀው ጀመረ። amma Seleemoomi samiif lafa jidduutti asiifachi rarraafamuutti ka'e jecha. የእግዚአብሔርን ሰዎች የሚዋጉ ሰዎች ተፈጥሮም ይዋጋቸዋል። warra namoota waaqayyooti lolani uumamatu lolani. አየ ስለዚህ ዳዊት ሲጸልይ በቅሎና ዛፍ ከዳዊት ጋር ተሰለፉ። gaafa daawit kadhatu gaangeenii fi uumamatu daawit faana loluu aka'e. እግዚአብሔር ለዚህ ጉባኤ ይላል አንቺ ማታቂው አንተ ማታቀው ለአንተ የሚዋጋል እግዚአብሔር የሚያስነሳው አለ። sami gumii kana waaqayyoon akkas jedha anatin beekni obboleettiin atin beek obboleessi waaqayyoo sii lolu waa sii kaasa waaqayyoon. የጠላትህን አቅጣጫ ያዘባርቀዋል። kalleetti diina bibittinneessa waaqayyoon. የጠላትን ግስጋሴ እግዚአብሔር አንጠልጥሎ ይዘዋል። ariitii diina waaqayyoon to'ata. ምክር አልሰማም ብሎ በትዕቢት በተንኮል የዶለተብህን እግዚአብሔር ይዋጋዋል። isa gorsa kee aga'uu gorsa aga'ee didee sii lolu waaqayyoon ni lolaani. ወገኖች ሁለተኛ በእናንተ ላይ የሚነሱትን ሳይሞት አቢሴሎም ተንጠልጥሎ ኢዮአብ አየው። Abeselomi oton du'in dura rarra'ee raawwatee namni biraa Iyyoo'elaan jedhamu tokko arge akkaataa inni itti du'u kana jecha. ኢዮአብ ማለት የዳዊት መከላከያ ሚኒስትር ነው። Iyyoo'aab jechuun ministeera ittisa waraanaa an daawitiidha. አቢሴሎም ያውል ዛፍ ላይ ተንጠልጥሏል አሉት። ila Abeselomi mukarratti rarra'ee jira jedhanii argan. ሶስት ጦር ይዞ ሄደ አቢሴሎም። yoona Abeselomi waraan eeboo sadii qabatee deema. ኢዮአብ ሶስት ጦር ይዞ አቢሴሎም ልቡ ላይ ተከለለት። Iyyoo'aab eeboo sadii qabatee deemet laphee Abeseሎም irratti sadanuu itti darbate. ለክፉ ሰው ክፉ ሰው ታዘዘበት። nama hamaatii fi hamaatuu ajajameef itti ajajame. አቢሴሎም ኢዮአብ በጣም ክፉ ሰው ነው። ይገርማቸዋል። ዳዊት ሩህሩህ ነበር። እንደ ዳዊት የሚራራ ሳይሆን ክፉ ሰው አቢሴሎም ገጠመው። Iyyoo'aab nama hamaatu mee tureeyyuu daawit garuummoo gara laafessa. egaa Abeseሎም hamaa kanaa fi Iyyoo'aab hamaatu ergame jechaadha. ተፈጥሮ ብቻ ሳይሆን እግዚአብሔር የሚዋጋላችሁን ያስነሳል። uumama duwwaa otoo hin ta'in waaqayyoon isa sinii lolu sinii kaasa. ለሙሴ ያለው አንተ ዝም ትላለህ፣ እግዚአብሔር ጦርነቱን ይዋጋል። museedhaan akkas jedheen atin calliftaa waaqayyoon qooda kee ni lola jedheen. ይሄ የምታየውን ፈርዖንና ሰራዊቱን ለዘላለም አታየውም። macca fari'oon fi fari'oon har'a argaa jirtu kana barahammaa baraat ijji keen argu jedheen. እኔ ፈረስ የለኝም ወታደር የለኝም አትበል ሙሴ፣ እኔ የማደርገውን ታያለህ አለው። ani fardan qabu loltuu sun qabu jedheen musee waan ana ga'u arguuf jirta jedheen. ፈርዖንን የተዋጋው የተፈጥሮ ወንዝ ነው። fari'oon kan lole ባህር ነው። bishaan galaana uumamaati. እግዚአብሔር በሙሴ እጅ ኤርትራን ከፈለው። ታውቃላችሁ። hin beektu waaqayyoon museedhaan fayyadamee galaana gargar hireera. በተከፈለው መሃል እስራኤሎች በኤርትራ ባህር ውስጥ አለፉ። galaana gargar hirame san jidduutti sabni Israa'el cee. ፈርዖንና ሰራዊቱ አልፋለሁ ብሎ ግማሽ ድረስ ሄደ። fari'oon fi macci isaa nuti sin ceena jedhanii raawwatanii hamma walakkaatti deemani. ግን በፈረስ እየጋለቡ ባህሩን እንዳያቋርጡ ግራቪቲውን ጨመረው እግዚአብሔር። garuu waaqayyoon akka isaan kutanii keessan baane jedhee raawwatat harkisa lafaa itti dabale. ፈረሶቹ ላብ እስኪሆኑ ይሮጣሉ፣ መሄድ ግን አይችሉም። fardeen amma danda'anitti hin fiiguu garuu immoo achi siquu hin danda'an. በጅራፍ ይገረፋሉ፣ መሄድ እንዳይችሉ ማግኔታዊ ግራቪቲ ሳባቸው። alangaadhaan baay'ee garafuu garuu immoo harkisni lafaa akkan sochoone isaan godhe. በአሸዋ ላይ የመሮጥ ያህል ሆነባቸው። amma cirracha irratti fiiguuf yaaluu ta'e jechaadha. ለእስራኤልና ለሙሴ የተዋጋው ራሱ የመሬት ግራቪቲን ይገርማል። saba Israa'eliif musee kan lole harkisa lafaati. ተሻግረው ከሄዱ በኋላ ባህሩን ምታው ሲለው ፈርዖን ሰራዊቱ ላይ ተደፈነባቸው። erga ce'an booda galaanicha deebisiidha jennaani galaan irra garagareechaadha. መሬትና ውሃ ብቻ የፈርዖንን ሰራዊት ዋጧቸው።
ቢሻኑማ ድዋፊ ለፋቱ መጫ ፈርዖን ሰነ ሊቅምሴ ይቻል እግዚአብሔር እናንተን ጦርነት ይዋጋል። ዋቀዮን ሎላ ከሰን ሲኒፍ ሎላ እና ብቻውን ተዋጊ የሆነ እግዚአብሔር ብቻውን ለዚህ ጉባኤ እግዚአብሔር ከሰማይ የሚዋጋለት ሰው አለ። ኢኒ ኮባሳ ሎላ ታይ ጉሚ ከናፊ ኮባሳ ከሎሉፍ ጅራ ኢያሱ አትፍራ 41 ነገስታት አሉ እኔ ካንተ ጋር ነኝ። ኢያሱን ሶዳቲኒ ሞቶኒ አፍርተሚ ቶኮ ጅሩ አንሲ ወጅነን ጅራ ዋንተ ኤፍን ሶዳቲን ጄን ነገስታቱ ኢያሱን ሊዋጉ ሲመጡ ከሰማይ በረዶ እየመጣ ጭንቅላታቸውን ብሎ ገደለው ይላል። ሞቶኒ ኩን ኢያሱ አንገሎ አጋፋ ከአኒ አጋኒ ጫቢ ጋራ ሰሚ ረቡኤ ማታ ሳኒ ዳይ አጄሴ ጀ በዚህ ጉባኤ እንባው የሚታበስለት ሰው አለ። ጉሚ ከነ ከሳ ወሪ ኢሚማን ሳኒ ራቀሙ ጅራ እንደ ዳዊት አንተ አትዋጋም ትጸልያለህ፣ እግዚአብሔር ጦር ሰራዊት ያስነሳል። አኩማ ዳዊት አትሎልቱ እንጂል ቢፈታኝ ከዳዳ ዋቀዮን ሞ ኢሳሲሎሉ ሱይካሳ ሰው የለኝም ገንዘብ የለኝም ስልጣን ያለው ሰው የለኝም ለምትል በሰማይ ነው ያለው ይላል። ናማን ቀቡ አንጎ ናማ ቀቡን ቀቡ ቀርሽን ቀቡ ወንጀርቱ ዋቀዮን ሰሚር አንሲ ጅራስ እንጀ ስለዚህ ነው ዮሳፍጥ አንተ አትዋጋም ሰልፉ የኔ ነው አለው። ከበሮ ይዞ እየዘመረ ሄደ። ጠላት እርስ በርስ ተዋግተው እንዲያልቁ መልአክ ሰደደ ይላል። ከናፊ ዮሳፍጥ አትሎልቱ ነሲ ሎላ ጀ ኢኒ ፋርፈና ዳኖ ጋቲ ባው ዋቀዮን ኤርገማ ገዲባሴ ራወተ ዲና ሳፊጤ መልእክት አለኝ ትንቢታዊ መልእክት አነርጋን ቀባ ኤርጋራጂን ቀባ እግዚአብሔር ሆይ ጠላቴ ከጸጉሬ ይልቅ በስቷል። ያ ዋቀዮ ዲኒኮ ደበሳ ሪፌንስ ማታካር ጫላ ባየታኒ ጅሩ ንቀትን ጠግብ ያለው ቱፊ ቁፌ ጅራ እናጠፋሃለን የሚል ዛቻ ሰምቻለሁ። ሮሮን ሲልፍጣና ናንጀዱ ሲልፍጣና ናንጀው ባየት ነቲ ባየቴራ ማልቀስ ጀምረሃል። እንደ ዳዊት ማልቀስ ጀምረሃል፣ መሸሸት ጀምረሃል። ከጄ አታምልጥም ብሎ የሚዝትባችሁ አለ። ኢየሱስ ይላል እኔ በሰማይ አለሁ። harka kooti mbaatu ansinjoo otoositti roorisaa jiru waaqayyoon ኢየሱስ አካን አኑሲ ጅራ ሲንጀ እንጸልያለን ወገኖች። ትንቢታዊ ቃል አለኝ በጸሎት ውስጥ እንከዳና ኤርጋራጂቲን ኦፍ ኬሳ ቀባ ልጄ ሆይ እንከዳቱሳ ሰላም ለምን አጣሽ? እንቅልፍ ለምን አጣሽ? ተስፋሽ ሁሉ ለምን ተሟጠጠ? ጠላትሽን ስላየሽ ነውን? የጠላቶችሽ ቁጥር በዛን? እኔ ስለ አንቺ በዙፋን ላይ ያለሁ። አትፍሪ አትደንግጪ። አታፍሪምና እኔ አምላክሽ ተዋጊ አምላክ ነኝ። እምበቀልልሽ እኔ እግዚአብሔር ነኝ። በዚህ ጉባኤ ለአንድ ሰው መልእክት አለው። በር ላይ ቁጭ ብዬ የሰማሁት መልእክት ነው። በእውነት ለሚያለቅስ ሰው እንባውን የሚያፈርስ ሐዘኑን ወደ ደስታ የሚለውጥ የእግዚአብሔር ጣት እዚህ ቤት አለ። ያመንከው ሰው ካደ ጠላት ዙሪያሽን ከበበሽ እግዚአብሔር ይላል እበትናለሁ። እንዴት ይሆናል አትበይኝ። አደራረጌ ብዙ ነው። ዛፎች በቅሎች ወንዞች ሁሉ ለኔ ይታዘዛሉ። ስላንቺ ፍጥረትን አዛለው። እኔ እግዚአብሔር ተዋጊ እግዚአብሔር ነኝና የውጋ ስልቴን አንቺ አትነግሪኝም። ስላንተ ወንድሜ ሆይ እግዚአብሔር በዙፋኑ ላይ ትእዛዝ አውጥቷል። ለቅሶ ወደ ደስታ ይቀየራል። እውጣሃለሁ የሚሉትን የሚውጥ አዋጅ ወጥቷል። አንተ አትዋጋም። ልክ እንደ ሙሴ እጅህን በአፍ ላይ አድርገህ የምትደነቅበት ነገር ኢየሱስ ያደርጋል። እህቴ ሆይ ላንቺ እኮ ነው። ስራ የለኝም፣ ትዳር የለኝም፣ ገንዘብ የለኝም፣ ሰው የለኝም ትላለህ። ኦ ሁሉም በሁሉ ኤልሻዳይ ካንቺ ጋር አለ፣ ካንተ ጋር አለ። ልጄ ሆይ አታልቅስ፣ ተስፋ አትቁረጥ። ያመንካቸው ቢከዱ ቁጥራቸው ብዙ ቢሆን እንቅልፍ እስክታጣ ድረስ ተስፋ እስኪሟጠጥ ድረስ ቢያንቀጠቅጡ እኔ ከእንቅልፍ እንደሚነቃ ከዙፋኔ እነቃለሁ። ንስር በልጆቿ ላይ እንደምታንዣብብ ስለ ባሪያዎቼ እግዚአብሔር ነቀቻለሁ ይላል። በእውነት ዛሬ ማታ ትላንት
ሲያለቅስ ያደረሰው እዚህ ጉባኤ አለ። ጌታ ሆይ ተንቄያለሁ፣ ልመልስላቸው አቅም የለኝም፣ ክብሬ ተነክቷል፣ አዋርደውኛል፣ በብልጥግናቸው የተነሳ ክፉ ቃል ተናግረውኛል፣ አጥንቴ ተሰብሯል፣ ልቤ ታውቋል ለምትይ እግዚአብሔር አነጋጋሪ ነገር አደርጋለሁ ይላል። የተዋረዱትን በከፍታ የሚያስቀምጥ ኢየሱስ በዚህ ቤት አለ። በድሆች፣ በተሰደዱ፣ በችግረኞች፣ በሚያለቅሱት እግዚአብሔር ተአምራት ያደርጋል። የዳዊትን ጸሎት በጫካ የሰማ ያንቺንም ይሰማል። እንባሽ ለብዙዎች የደስታ ምንጭ የሆነልሽ ሴት፣ ብዙ አልቅሰሽ ተማረሻል። በለቅሶች ምክንያት ብዙ ወደ ደስታ የሚቀየር ጉባኤ በዚህ ቤት ውስጥ አለ። አንቺ አታውቂም። እንባሽን ወደ ደስታ ቀይረዋለሁ፣ ወደ ፕሮጀክት ቀይረዋለሁ። በለቅሶች ውስጥ አነጋጋሪ ደብዳቤ በዳዊት ውስጥ እንደወጣ በአንቺ እንባ ውስጥ ለእግዚአብሔር ክብር፣ ለሰው ጥቅም የሚሆን ፕሮጀክት ይወጣል። ጌታ ሆይ የዛችን ምስኪን ሴት እንባ አቆምክ። ሊያሳድዷት ነበረ፣ አትወልጅም ብለዋት ነበረ፣ አትረቢም ብለዋት ነበረ። አንተ ግን ጽንስ በውስጡ አስቀመጥክ። የናቋትን ሁሉ ጌታ ሆይ በተአምራትህ አሳፈርክላት። ለዳዊትም እንደዚሁ የከበቡትን በተንክለት። በዚህ ጉባኤ የከበበው ጠላታቸው ይበተን። የወደዷቸው ክደው ቁጥራችን ኃይላችን ብዙ ነው ብለው እንቅልፍ እስኪያጡ ድረስ ጭንቀታቸው እስኪበዛ ድረስ የዚህ ዓለም ገዢ በትዕቢተኞች ቃላት ልባቸው ለታወከ ዛሬ ሰላም ይሁን። ከስንዴና ከዘይት ይልቅ የለሰለሰ ሰላም በወገኖቼ ልብ ውስጥ ይግባ። ለቅሷቸው ወደ ዝማሬ ይቀየር። ምርኳቸውን መልስ። ጠላቶቻቸው እያዩ ጌታው የአጋንንቶች ምሽግ ይፍረስ። እንዴት ማተዋጋልኝ፣ እንዴት ድል ነሳሁት፣ እንዴት አለፍኩት እስኪሉ ድረስ ተአምራት ለዚህ ጉባኤ ይሁን። ወገኖች ሆይ አሁን 30 ደቂቃ ነው። በእርግጥ ያላመመው ያልደከመው ቆሞ 2 ደቂቃ እንዲጸልይ ለምነዋል። 2 ደቂቃ ያላመማችሁ ያልደከማችሁ አሁን የምናገረው ቃል ዳዊት አንድም አልተዋጋም። ታውቃላችሁ፣ ዱር የዋጠው አውሬ የበላው ዛፍ ያንጠለጠለው ነው የበዛው። እናንተ ምንም ሳትዋጉ ድልን ለዚህ ጉባኤ ይሰጣል። እንዴት ይሆናል ብላችሁ እስክትገረሙ ድረስ ብቻውን እግዚአብሔር አምላክ አነጋጋሪ ነገር ያደርጋል። ላርግም ብቲ ባንቺ አቅም አይሆንም። ቁጥርሽ ትንሽ፣ አቅምሽ ትንሽ፣ ችሎታሽ ትንሽ፣ አቅሙ ብዙ ችሎታው ብዙ የሆነ እግዚአብሔር በእናንተ ፋንታ ይዋጋል። እግዚአብሔር አምላክ ሆይ ዛሬ ትንቢታዊ መልእክት ለዚህ ጉባኤ መጣ። እኔ አምላክሽ ተዋጊ አምላክ ነኝ፣ አትፍሪ አትደንግጪ ስላልካት፣ እኔ አምላክ ተዋጊ አምላክ ነኝ፣ አትፍራ አትድንገጥ ስላልከው ለዚህ ጉባኤ ስለመጣው ሰማያዊ መልእክት አመሰግናለሁ። ለቅሷቸውን የሚያቆም ተአምራዊ ነገር ስለሚሆን ክብር ለአንተ ይሁን። የከበባቸውን የሚበትን ትእዛዝ ስለወጣ አመሰግናለሁ። የሰሙትን በዓይናቸው እንዲያዩ ምልክት እንዲሆን እንደ ዘይት ሰላምን ስጣቸው። ተስፋቸው በልባቸው ይሙላ። ደስታ እንደ ስንዴ ይብዛ። ጌታ ሆይ ለምንሃለሁ። ጤና የለኝም፣ ሰው የለኝም፣ ገንዘብ የለኝም እያሉ ለሚፍገመገሙ እንደ ፈርዖን ሰራዊት በጭካኔ ሰይጣንና መናፍስቱ የከበቧቸው ዛሬ ኤርትራ ባህር የፈርዖንን ሰራዊት እንደዋጠ የባሪያዎች ጠላት ይበተኑ። እቺስ የእግዚአብሔር ጣት ነች እስክትባል ድረስ እግዚአብሔር ሆይ ለብዙ ዓመት አቢሴሎም ስትራቴጂ ነድፎ ከእንቅልፍ ስትነቃ በ5 ደቂቃ በተንከው። ዛፎች ተሰለፉ፣ በቅሎች ተሰለፉ፣
እንስሶች ተሰለፉ። በኢየሱስ ስም የሰማይ ሰራዊት ከዚህ ሕዝብ ጋር ይሰለፍ። እግዚአብሔር አምላክ ሆይ የከበባቸውን ሁሉ በትንላቸው። ለታመሙ ጸልያለሁ። አምላክ ሆይ እገላለሁ ብሎ የሚዝት በሽታ ዛሬ በተገለጠው ቃል ይነቀል። አታገቢም አትወልጂም ብሎ ፍላጻ የሚወረውር ቀስቱ ይሰበር። አትበለጽጊም፣ ቤት አይኖርሽም፣ ሀብት አይኖርሽም፣ ድህነት ይገልሻል ብሎ የሚፎክር መንፈስ በጌታ በኢየሱስ ስም የጉስቁልና መንፈስ ይወጋ። በዚህ ጉባኤ እግዚአብሔር ሆይ በዳዊት ፊት ላይ የፊት ብርሃን እንደበራ በባሪያዎች ላይ የሰማይ ብርሃን ይብራ። የሚያለቅሰው ምስኪኑን በጫካ ውስጥ አስበህዋል፣ ወደ ዙፋኑ መልሰህዋል፣ ጠላቶቹን በትንሃል። ኦ ጌታ ሆይ ምርኳቸው ይመለስ። ጌታ ኢየሱስ ሆይ ወደ አንተ ወደ ክብር ዙፋን ላይ ይቀመጡ። ድጋሚ መዘመርና ማመስገን ይጀምሩ። የደስታ ዘይት በዚህ ጉባኤ ይፍሰስ። ሰላም እንደ ወንዝ በልባቸው ይፍሰስ። በጌታ በኢየሱስ ስም ተስፋቸው ሙሉ ይሁን። ጌታ ሆይ በሰውነታቸው መዳናቸው እስኪታወቃቸው ጌታ ኢየሱስ በእያንዳንዳቸው ላይ እጅህን ጫን። ሩሩ እጅህን በባሪያዎች ላይ አድርግ። ከመገኘት የተነሳ አበሳቸው ይንከባለል። ኦ የዘላለም አምላክ ያጎበጠ ቀና ብሎ ይሂድ። በጌታ በኢየሱስ ስም ቅርፊት ከዓይናቸው ላይ ይውደቅ። ለሚያነክስ ሁሉ አጥንቱን የሚጠግን ኃይል ይግባባቸው። ዓይኖቻቸው ከሩቅ ይዩ፣ ማዳንህን ይጥገቡ። ጌታው እንደ ንስር በከፍታ መብረር ይሁን። ስለነበረን የዝማሬ የቃል ጊዜ አመሰግንሃለሁ። በጌታችን በኢየሱስ ስም ብለህ ስማን። አሜን።